አሁን የማሳያችሁ አብነት ኮንቨርተር እንዴት መጠቀም እንደምንችል ነው። አብነት ኮንቨርተርን ለመክፈት እዚህ ጋር ራይት ክሊክ አድርገን ኮንቨርተር የምትለዋን መምረጥ እንችላለን ወይ ደግሞ ኦል ፕሮግራም ውስጥም ገብተን መክፈት እንችላለን። አብነት ኮንቨርተር የሚያገለግለን ከዚህ በፊት በነበሩት የአማርኛ አስኪ ኢንኮዲንግ አስኪ ፎንቶች የተጻፉ ዶክመንቶችን ወደ ዩኒኮድ ስታንዳርዳይዝ ለማድረግ እንደዚሁም ደግሞ ከዩኒኮድ ወደ አስኪ ስፔሻሊ ዩኒኮድ ቤዝድ ላልሆኑ ዊንዶውስ ላይ ፔጅ ሜከር ላይ ለምትጠቀሙ ወደ ፔጅ ሜከር ዶክመንታችሁን ለማስገባት ስትፈልጉ መጀመሪያ አስኪ በኮንቨርተሩ መቀየር እንችላለን። በዩኒኮድ የሰራ ነው ማለት ነው። እስቲ አሁን ለምሳሌ እዚህ ጋር ANCI ዶክመንት ወርድ ዶክመንት ነው መቀየረው። ANCI የተሰራው ይሄ አማርኛ ዶክመንት የተሰራው በኢትዮጵያ NCI 2000 ፎንት ነው። ይሄን ወደ ዩኒኮድ መቀየር ከፈለኩኝ ጀስት እዚህ ጋር መጥቼ ከኢቲ NCI 2000 ወደ ዩኒኮድ ነው መቀየረው። ከዛ መጨረሻ ላይ ኮንቨርት ለዋለሁ። አሁን በዩኒኮድ ጽፎልኛል ማለት ነው። ሪች ኢንድ ኦፍ ዶክመንት ይላል። ኦኬ ስለው ይሄንን በኢቲ NCI ኮንቨርትድ ብሎ ሴቭ ያደርግልኛል። አሁን ኢቲ NCI ኮንቨርትድን በከፍተው በዩኒኮድ የተሰራ ነው። በአብነት 21 ዩኒኮድ ሴቭ የተደረገ ነው። እንደዚሁ ይሄን መልሼ ደግሞ ወደ አስኪ መቀየር በፈልግ አሁንም ጀስት መጥቼ ኢቲ NCI ኮንቨርትድ የሚለውን እከፍታለሁ። አሁን ይሄንኛው በዩኒኮድ ነው የተጻፈው። ከዩኒኮድ ወደ አስኪ መቀየር በፈልግ ጀስት መጀመሪያ ይሄ ዩኒኮድ ነው ወመቀየር የምፈልገው ወደ አስኪ ነው። ለምሳሌ አብነት ወደ አብነት መቀየር በፈልግ ኤቢኔት እሺ አሁን ኮንቨርት አደርጋለሁ። አሁን ይሄ ወደ ኤቢኔት ተቀይሮልኛል ማለት ነው። እንደዚሁ ቴክስት ፋይሎችን መጠቀም እንችላለን። ቴክስት ፋይሎችን ወይ ደግሞ በቀጥታ ዝም ብለን ኮፒ ፔስት አድርገን መቀየር እንችላለን። ለምሳሌ ይሄንን ኮፒ ላድርገው። ኦኬ ከዚህ በፊት በአማርኛ የተጻፈ ጽሁፍ ይህ ጽሁፍ በሌላ ኮምፒውተር ይቀየራል የሚል አይነት ነገር ነው። ይሄ በዩኒኮድ ነው የተጻፈው። አሁን መቀየር የምፈልገው ለምሳሌ ወደ አብነት ከሆነ ቀይር ከዚህ በፊት በአማርኛ የተጻፈ ጽሁፍ ይህ ጽሁፍ በሌላ ኮምፒውተር ይቀየራል። ጽሁፉ ሳይቀየር ፎንቱን ብቻ ማለት ነው ይቀየረው። ወደ ይሄንኛው እዚህ ጋር ያለውን ደግሞ ለምሳሌ ከአብነት ወደ ሌላ ወደ VG2 2000 መቀየር በፈልግ ከዚህ በፊት በአማርኛ የተጻፈ ጽሁፍ ይህ ጽሁፍ በሌላ ኮምፒውተር ይቀየራል የሚል ይሄ በVG2 2000 ፎንት የተጻፈ ማለት ነው። ይሄን ለመስራት እንጠቀምበታለን።